በ1980ዎቹ መጨረሻ ላይ ወደ እንግሊዝ ፕሪሚየር ሊግ በመጓዝ ማንቸስተር ዩናይትድን ስኬታማ ማድረግ የሚፈልግ አንድ አሰልጣኝ ነበር። በአሰልጣኝነት ክለቡን ከተረከበ በኋላም ቡድኑን በጣም ከፍ የማድረግ ከፍተኛ የሆነ ፍላጎት ነበረው። እንዳሰበው ግን ያንን ማሳካት ለሱ ቀላል አልነበረም። ዩናይትድን በዛ ሰዓት የመውረድ አጣብቂኝ ውስጥ ገብቶ በቡድኑም ቢሆን የማሸነፍ ወኔ ጠፍቶ በተጫዋቾቹ መሃል የአልኮል ሱሰኝነት ነግሶ ነበር። በዘጠናዎቹ መጀመሪያ ያደረጋቸው የመጀመሪያዎቹ 8 ጨዋታዎች ያለምንም አሸናፊነት ሲጠናቀቁ ሚዲያዎቹ ስሙን እየጠሩት የማይረባ አሰልጣኝ መሆኑን መመስከርም ፋሽን አድርገውት ነበር። እሱ ግን በቀላሉ ተስፋ የሚቆርጥ አሰልጣኝ አልነበረም። ፎከሱን ወደ ቡድኑ በመመለስ ወኔ ቢስና ረሃብ ያልነበራቸውን ተጫዋቾች ከክለቡ አስወግዶ ክለቡንም በአዲስ ዲሲፕሊን በሆኑ ወጣት ተጫዋቾች ተካቸው። ብዙ ትችትና እልህ አስጨራሽ ሙከራዎችን በኋላ 7 ዓመታት ሙሉ ጠብቆ የመጀመሪያውን የፕሪሚየር ሊግ ዋንጫን አሳካ። ከ12 ዓመታት ውስጥ ጥበቃዎች በኋላም የቻምፒየንስ ሊግ ዋንጫውን ከዩናይትድ መደርደሪያ ላይ አኖረ። በ26 ዓመት የአሰልጣኝነት ዘመኑ 13 የፕሪሚየር ሊግ፣ 2 የቻምፒየንስ ሊግ እንዲሁም 5 የኤፍኤ ካፕ ዋንጫዎችን በማንሳት ታሪክ የማይረሳውና ዩናይትድን እስካሁን ድረስ የራሱን ብራንድ እንዲገነባ ያደረገ ትልቅ አሰልጣኝ ነበር። ክቡራትና ክቡራን፣ ይህ ሰው የምንጊዜም ታላቅ አሰልጣኝ የሆነው ሰር አሌክስ ፈርጉሰን ነው። ይህ ትልቅ የእግር ኳስ ታሪክ ለእናንተ የቢዝነስ ባለቤቶችም የቢዝነስ ኢምፓየራችሁን ቢውል ልታደርጉ ማንም በእናንተ አይዲያ ላይ እምነት ባይኖረውና የመሳካት ጊዜው ሩቅ መስሎ ሲሰማችሁ ሁሌም የታላቁን አሰልጣኝ ሰር አሌክስ ፈርጉሰን ታሪክ አስታውሱ።